እኛ እናንተ ሳሊያ ስትወጡ ክርስትና አርጋችሁ ስጨፍሩ ቪዲዮ ቲክቶክ ሲለቀቅ የኔ አባት ወንድሞች ንጹሃን ወንድሞች ትንሽ ወንድሞች አፈር ገብቶ አባቴ አፈር ገብቶ ያኔ መሰለ ምስኪን አባቴ አፈር ገብቶ እናንተ ሲጨፍሩ ሰው ይስቅብናል ሳትሉ ሰው የሆነ ነገር ሳትሉ ቲክቶክ ተለቀቀ። ቲክቶክ ተለቆ ሰው ያሳየኛል የሆነ ነገር ሲለኝ እኔ ተሰምቶኛል። በዛ ልክ ደግሞ እኔ እናንተ አላይ እኮ እናንተ በአራት በ20 አጃቢ ብትዱም እኔ ባለየ ብሆን ያንተ አባት ታች ነው ያለ። ግን ደግሞ እኔ ምንም ነገር አላደረኩም። ህግን አምኜ ነው ወደዚህ መጥቶ። ከዛ ውጪ ግን እኔ እንግት አርዬ የምነግር ማለት ነው እኔ አስከሬን የሚቀበረው ቋራ ምድር ነው። አፈር ስገባ ብቻ ቋራ እንለቃለሁ። ከዛ ውጪ ግን ምረሽ ምናምን የሚል ወሬ እሰማለሁ። ያን ደግሞ እንተዋወቃለን። የኔን ቁርጠኝነት ታውቃለህ። አንተንም በደንብ ጠንቅቄ አውቃለሁ። አንተም ታውቀኛለህ። ከዛ ውጪ ግን ያው ሁሉ ነገር ቀርቶ አሁንም ቅድም ስናወራ ነበረው ሰዎች ጋር ይሄ ነገር መፈታት አለበት። የቻሌ አባት ሞተ። የዛንንም እንዴት እንፍተው? የገደሉት ማን ናቸው? ማሩ እንዳለው በሊሁን ነው የተባለ ለኛ ሲነገረን ማለት ነው። ልጆች የሚያውቁ በዛ ልክ ነው። ከዛ ውጪ ግን አንተ መሪ የምትሆነው ጦር ሲወድ ህዝብ ሲወድ ነው እንጂ ብቻን መሪ ሆነ አንገራግረ የምትሄደው ነገር የለም። ሊተኮስብህ ይችላል አንተ ላይ አንተን ልትተኮስ ይችላል፣ ልትገል ይችላል፣ ሞት ላትፈራ ይችላል። በርግጥ ግን ደግሞ ሊተኮስብህ ይችላል። ከዛ ውጪ የሰው አባት ዝም ብሎ ተኮስብኝ ይያሉ እኔ ተኮስብኝ ይያሉ አይደለም። እኔ ሞት አልፈራም ወንድሞቼ ይልቅ ምናምን ስትል ነው። ከዛ ውጪ ግን አንተ ትልቅ ነህ፣ እኔም ትልቅ ነኝ። ማሰብ ትችላለህ፣ ማሰብ እችላለሁ። ይሄ ነገር መፈታት አለበት። ሁሉ ነገር መቆም አለበት። ከብት ታዴም አያስመጣም። ታዴም እናት አባት አለው፣ ወንድም አለው። አፈለገ የሱ ከብትም አፈለገ ራሱ ማለት ነው መግጠም ይችላል። እኔ ንመን ሳላብስ ነው ወዛ ሳሊያ አባሮ አብሮ አጀብ ብሎ ወደታች የላከኝ እሱ ነው። እኔ ደግሞ ስላሰብኩ ነው ሌላ ይሄ መንደር እንዳይፈርስ ይሄ ነገር እንዳይል። አሁን ደግሞ ነገም አንድ ሰው ቢሞት ነገም አንድ ሰው ቅድም ስሞክር የነበር እነቻለ የሆነ ነገር እንዳያደርጉ እነባቤም ተለውጡ እነቻለ የሆነ ነገር ካደረጉ ነገር ይበላሻል። ውጡ ያልኳቸው ነው የነበር። ይስተካከል። መንግስቱ ጓደኛዬ ነው፣ ከጓደኛዬ ይልቅ ወንድሜ ነው። ግን ደግሞ አባቴና ወንድሞቼን ገሎብኛል። አንተ ራስ ታውቃለህ። ያንተ እስኪ ትካየውና የሱ ምስጋናው ቢሞቱ ምን እንደሚሰማ ራስ ወቅ። አባጌታችሁ ቢሞትብህ ምን እንደሚሰማ ወቅ። በዛ ልክ ማታስቡ እናንተ። እኔ እኮ አባቴና ወንድሞቼ እነዛ ቀንበጥ የመሰሉ ያን የመሰለ ምስኪን አባት ነው የገደለብኝ ይሉ አባቴ እንዲሁም ለምን ነው እጅ ስጥ ሲለው እኮ ባዶ እጁን ሆኖ እጅ ለምን እሰጣለሁ መሳሪያ አላስኩ ሲለው እግሩን ሲመታው አይ ኩታራውላ እጅ የሰጠ ሰው እኮ አይመታም እያለ ነው ጨርሶ ይመታው። ቆይ እንጂ እንትን የነቻለ ቤት ልቅሶ ይለቀስም ብላል አላልኩም? ግን አንድ ጥያቄ ልጠይቅ። እነቻለ ቤት ልቅሶ ይለቀስም ዝጉ ምናምን ብሎ አልቃሹን አስመለሰው አሉ። አንተ ዝም ብሎ ጥቁር ሰው ዝሞ የኛን ቤት ሰው ኮበሌ ጥቁር ሰው ባዩ ቁጥር በሊውን እያውቁ ነው። ድንግል ማርያም እንደዛ ብሎ ሰው ደውሎ ለኔ ነገረኝ። ተልቅሶ ቤት መዘጋት አለበት እንዳይለቀስ ብሎ ትላንት ትንሽ የነሱ አይለቀስም ብሎ ወከቦ ዛላ ደግሞ አይለቀስም ብሏል አለው። የኛም ይሞቱት በቃ አጥቅቼ ልኑር ነው ብሎ ያለ ያሽከር የኛም ይሞቱትም እንደ ሀያ ነው አይቷቸው ያለም ነው ዝም አልኩኝ። ምን እላለሁ? አሁን ትግልም ደርሶኛል ታገሉበት በዚህ ቆየው። አንተ አሁን ማሰብ ያለብን ነገር ልንገር። እኔ እንድሮም ደብሮኛል። የምታገለው ነገር የለም። ሁለተኛ ማሸማግለው ነገር የለኝም። ከተሸማገለ ይሸማገል ለኔ ካለ እኔ እንደውም ገና ሁለት ደም አለብን። ትላንትና የሞተ አዛም ደግሞ አንድ ደም የቀረ አዛው ውጭ ግን ከተሸማገለ ይሸማገላል። ካልተሸማገለ ደግሞ ትርፍ ከሰው የበለጠ ህይወት የለም።